ሙስሊሙና እስልምናን አንዳርጋቸው አትዩ ነው ማለት። እስልምና የተሟላ ዲን ነው። ሙስሊሙ ግን ከፈለውን ሊተገብር ይችላል፣ ከፈለውን ሊያጎል ይችላል። ነገ ያሰለመ ሰው ራሱ ሊበድል ይችላል። እስልምና አይደለም የበደልህ ጓደኛ ነው ማለት። እስላም ምሉ ውብ ዲን ነው። ከእስልምና ላይ ግን አዘጋገናችን ይለያያል። ወሚንሁም ሙቅተሲድ ወሚንሁም ዛሊሙ ሊነፍሲህ ወሚንሁም ሳቢቁን ቢልኸይራት በኸይር የተስፈነጠሩ አሉ፣ ጥጋቸውም አይደረስ። መሐከለኞች አሉ፣ እንደኛ ደግሞ ነፍሱን ይበደላል። ነፍሱን የበደለው ሲያገኝህና ብር ሰጠኸው ሊወስድ ይችላል፣ ሊዋሽህ ይችላል፣ ሊያማህ ይችላል። ያኔ ሙስሊሙ እንጂ እስልምና አይደለም የበደለ። መልእክቴ አንድ ነው። የእስልምና ዘብ እንሁን፣ ጠበቃ እንሁን። ኢስላም በእኛ በኩል እንደይጠቃ እኛን ሰው ሲያይ እስልምናን የሚቀበልባቸው ምክንያቶችን ነው።